ዜና እስኪ ነገር በሙዚቃ ታሪክ ለመጀመሪያ ጊዜ በአንድ ሰዓት ውስጥ 100,000 ያለፈ ይላል። ኦ ማይ ጋድ ዋው! ቻሌንጅ እንሰራለን። ነይ በሏት ነይ በሏት የሚለው ዘፈኑ በቃ ያለሷ እንደዛ መኪና ክፍት ነኝ። ጋይስ ሙሉ ኮሜንቱ አዶናይ ነው። ሙሉ ኮሜንቱ እሺ ያረጆ ሲበሩት የዘፈኑ ባለቤት ጆሲ ነው። ኧረ ተው እና ጽፍ ሞራል የሚባል ነገር አለ። እሺ ጥላውን ገሰሰ አስተያየት እየጠበቅን ነው አሉኝ። አይ ቁም ነገር እንደ አርቲስትነቴ ቆንጆ አስተያየት ውስጣቸው ጆሲ የሚያወጣው ዘፈን በስማ ለቅሶ ቤት ላይ አይከፈትም። ለቅሶ ቤት ላይ አይከፈትም። ናፍቃኛለች ኧረ ነይ በሉልኝ ካለሷ ኑሮ አልሆንላለኝ። ጋይስ አሁን እንግዲህ ከሆፕ ላይቭ ላይ ነኝ ያለሁት። ከሆፕ ኢንተርቴይንመንት ነው የተደወለልን። ይሰማ እንግዲህ ላይቭ ላይ ነው የሚሰማው ይህ ዜና። እስኪ ነገር በሙዚቃ ታሪክ ለመጀመሪያ ጊዜ በአንድ ሰዓት ውስጥ 100,000 ያለፈ ይላል። ስለዚህ መታለፍ አለበት ጋይስ ሌትስ ጎ ታሪክ መስራት አለበት። በአንድ ሰዓት ውስጥ 100,000 ቪው ጋይስ ኤሮ ጋይስ በሙዚቃ ታሪክ ይታለፋል። የኔ አባት ሌትስ ጎ ማይ ፋሚሊ ወንድም አለም ተችላለ ደብሊ አልበም ገና ጋይስ ገና መሽተረካና እናሳ በአንድ ሰዓት ውስጥ ብሩኬ ያለው ሆፕ ኢንተርቴይንመንት ያለው ማለፍ አለብን። ቻሌንጅ ነው ይሄ። በአንድ ቀን ደግሞ 1 ሚሊዮን ብናስገባው ደስታዬ ነው። እኔ ጥላውን ገሰሰ አስተያየት እየጠበቅን ነው አሉኝ። አይ ቁም ነገር እንደ አርቲስትነቴ ቆንጆ አስተያየት ውስጣቸው የምር ሁለቱም ምክንያቱም ታዳጊ ልጆች ናቸው፣ አሪፍ ልጆች ናቸው፣ ጥሩ ልጆች ናቸው። ወደፊት ብዙ ነገር ይጠብቃቸዋል። ስለዚህ ማድረግ ያለብንን ቆንጆም ሆነ አስተያየት ማግኘት አለባቸው ከጓደኞቻቸው። ገባችሁ? አሪፍ ነው። የጆሲን ባይዘው ሰምቼዋለሁ ከመጀመሪያውም ጀምሮ። ብሩክ ጃኔ ነው ግጥምና ዜማ የጻፈው። ብሩክ ጃኔ ማለት ለኔ አባብዬ የሚለውን ስራ የሰጠኝ ልጅ ነው እና አሪፍ ነው። ግጥሙ አሪፍ ነው፣ ዜማው አሪፍ ነው። ያው የአዶናይን ምን ልበል እስር ቤት ውስጥ የታሰበ ነገር ነው የሚሆነው ምናምን እና ብቻ አሪፍ ነው። ጥሩ ፍሬንድሺፕ ፈጥረዋል። በጣም አሪፍ ነው የሰሩ። ገና ከዚህ በላይ እጠብቃቸዋለሁ። አሪፍ ነው። በርቱ ላለው እንግዲህ ምን ይባላል አይደለ? ያው ዱባይ ነው ያለሁት ስራ ላይ። አዲስ አበባ ስመጣ ዘፈኑ 1 ሚሊዮን ከገባ ቆንጆ ቪዲዮ ሰራላችኋለሁ። 1 ሚሊዮን ከገባ አዲስ አበባ እስከመመጣ ድረስ ከገባ ያበደ ቪዲዮ አሪፍ አድርጌ እሰራላችኋለሁ። ሌላ ፓርቱን ማለት ነው። በጣም አሪፍ ነው። ኢትዮጵያን የክሊፕ ኢንዱስትሪ በጣም ከፍ ነው ያደረጋችሁት። ያው እኛ የምንሰራው ኤክሶደስ ፊልም ፕሮዳክሽን ማለት አዳዲስ ነገር ነው። ባይ ዘ ዌይ እዚህ የኔን ክሊፕ አሪፍ አድርጎ የሚቀርጽልኝ ልጅ አለ። ሲፖስት ታዩታላችሁ። እሱና ኤክሶደስ ኮላብ አድርገው ነው የሰሩት ማለት ነው። ያው በጣም አሪፍ ነው። በርቱ። ወደፊት ጥሩ ነገር እንጠብቃለን። ጆሲም በጣም አሪፍ ነው። ከበነገራችን ላይ ማንም ይነሳል ብሎ አላሰበም። ተነስቶ ይሄን መስራቱ ናኦሚ ያው ፎርሻለች። በጣም አሪፍ ነገር ነው የተሰራው። በርቱ። ምንም ምለው ነገር የለም። በርቱ። ገና ከዚህ በላይ እጠብቃለሁ። ፊልምም መጽሐፍም ታወጣላችሁ። አበደ የመንበር ዘፈኑ ላይ በእርግጥ ያው ነይ በሏት የሚለው ዘፈኑ በቃ ያለሷ እንደዛ መኪና ክፍት ነኝ ባዶነቱን ነው የሚያሳየው። አንድም እንደዛ ነው። ሁለተኛ ትርጉሙ ግን ግልጽነትን የሚያሰፈን ግልጽነት፣ ተጠያቂነት የሚለውን ነገር ለህዝቡ ለመስበክ የተሰራ ሴራ ማነው መልእክት ይመስለኛል። ምንም አርት ላይ ምንም ነው አይደለም እንዴ? ምንም አባል እንዴ አርት ላይ እኮ አንተ አርት አይደል እንዴ? ኮትኩት ያሳደገ ስለ አርት ነው። አሁን ፊልም ምናምን ሰራ ነበር። ቢያንስ ትንሽ እውቀት አለኝ የሆነ ሲኒማቶግራፊ ላይ ምናምን የመረኝ ምንም አባልንም እንዴ? ምን አይነት ሰው ነው? ልንገርህ፣ እኔ በፊት ቮካል ሰራ ነበር እየሄድኩኝ እዛ ሀይቅ እየሄድኩኝ። ግን የምር ማለት ነው ከዚህ ቪዲዮ ላይ የምታዩት ክሬቲቪቲ አለ። የክሊፑ በጣም ነው የሚያምረው። ደስ ይላል። ዘፈኑ ደስ ይላል። እንዴ ዘፈን አዳምጠናል እኮ በአሪፍ ዘፈን ነው። ደስ ይላል።
የፍቅር ዘፈን ነው ለተበደላችሁ እንደዛ አይነት ነገር ነው። የትግርኛውን ግን አልሰማ ሸወዳችሁ። ቻሌንጅ እንሰራለን። ነይ በሏት ነይ በሏት ምንድነው ኮመንቱ? ሀናና ዘፈን ራሴ ስቷሩ ላይ ነው እንዴ? ሙሉ ኮመንቱ ላይ ጋይስ ለዛ ቢስ ነኝ እኮ የኔ ፍቅር ታሪክ ነው እንደምታውቂው። ለዛ ቢስ እንደሆነ ሙሉ ኮመንቱ አዶናይ አረ ስለ ዘፈን ራሴ ስጡ እናንተ ፈጣሪ ወይ አዶናይ የሚችለው ጆሲ የስራው ባለቤት ተባረክ ትችላለህ። አሁን ጆሲን አድናቂ መጣ ጋይስ። ጌታ ሙሉ ዘፈኑ ላይ ኮመንቱ ላይ ለአዶናይና ጃኒን የምትወዱ የአዶናይ ጋይስ ሙሉ ኮመንቱ አዶናይ ነው። ሙሉ ኮመንቱ እሺ ጃራ ጆሲ በሩት የዘፈኑ ባለቤት ጆሲ ነው። አረ ተው እና ጽፍ ሞራል የሚባል ነገር አለ። እሺ ወይ አዶናይ እያንቀለቀላ መጣኝ እኮ ንጉሱ አዶናይን ለሚወዱት ብቻ አዶናይን ለማየት ነው የመጣሁት። ለአዶናይ ስል ነው እዚህ የመጣሁት። ወይ አዶናይን ይችላል አዶናይ ወንድሜ አንተን ብዬ ነው የመጣሁት። አዶናይን አይቶ የመጣ አለ ወይ? ንጉሱ አዶናይን እንወዳለን። ለአዶናይ ብሎ የመጣ እስኪ አዶናይን እንደኔ የምትወዱ አዶናይ ሳይ እንደኔ ፈገግ ያለ ማን ነው? ንጉሱ አዶናይ እና ጆሲ ያበደ ስራ ነው። በተለይ ጃኒ ብትኖርበት የበለጠ ድምቅ ይል ነበረ። ለንጉሱ አዶናይ this one is cute. But wow. መቤቴ እቺ ፓርት ተመልክተኛል። ጆሲ የሚያወጣው ዘፈን በስማ ለቅሶ ቤት ላይ አይከፈትም። እንኳን እዚህ በተራ ቦታ ላይ እኔ በእርግጥ ይሄ አሁን በጣም ይታያል ብዬ የማስበው ዘፈን አሁን ከአዶናይ ጋር እያወጣው። አዶናይ ግን ምን አይነት ጅል እንደሆነ የምታውቁት በጆሲ ክሊፕ ላይ መግባቱ ክብሩን ለመቀነስ ነው። እኔ ይቅርታ አድርጉልኝ። እኔ ማንንም ንቄ አይደለም። እኔ ምንም የለኝ፣ አንድ ብር አካውንት ላይ የሌለኝ ሰው ነው። ሳውራ ግን በድፍረት ነው የማወራው። ሺህ ዓመት ስለማኖር አርት ግን አልተከበረም። አርት ኢትዮጵያ ውስጥ በጣም 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 እየተዋረደ ያለበት ነገር እንደሆነ አርቲስቶቹን ግን ምንም አላሉ። ምክንያቱም አንድ ነገር ቢሉ ቀንተው ነው ይባላል። ኖ ዘፈን ቢበላሽ እኔ ችግር የለብኝም፣ ግን ሌሎች ነገሮች አብረው ይበላሻሉ። አሁን ጋዜጠኝነት ሊበላሽ ይችላል። እንዲሁም ማነው ስሙ ድራማ የሚሰሩ አርቲስቶች ሊበላሽ ይችላል ስራቸው። ሌላ ነገር ሊበላሽባቸው ይችላል። እና በሁለት ቀን ልምምድ ቤትዬ እንዴት ነሽ? በሁለት ቀን ልምምድ ዘፈን መዝፈን ከተቻለ በቃ አፈር ከድሜ የገባ ዘፈን ከምንም አብዛኛው እነ ነዋይ ደበበን ሌሎቹን ብናይ የፈለገ ነገር ይሁን ሙዚቃ በሌላ ነገር ይዩት፣ ሜሪ ክሪስማስ ቤት ሻዬ በምንም ይዩት፣ ከልጅነታቸው ደግሞ ፓሽናቸው ሆኖ ያደጉ ሰዎች አሉ። ላንወደው እንችላለን፣ ፓሽናቸው ነው እና ፓሽናቸው ሆኖ ያደጉትን ሞራላቸውን እንቅጥቅጥቅጥ አድርገ መስፈር ነው። በሁለት ቀን መጣ ቴዲ ሐዋሳ ከ10,000 በላይ ፎሎወር ያለው ይዝፈን ተብሏል። ናፍቃኛለች